ደግሞ እንተኛ በእናትሽ። እስካሁን በጾም ፈታን ፋሲካ ከተፈሰከ በኋላ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በፕራንክ ቪዲዮ ነው የመጣሁት። ይሰማችሁ አይሰማችሁ አላውቅም። ልጆቻችን ተኝተዋል፣ ጊዜም ተኝቷል እና እኔ አሁን ላይቭ ገብቼ ቆይቼ አሁን ነው ይሄ ሀሳብ የመጣልኝ። ስለዚህ ጊዜን ፕራንክ አድርጓለሁ። የሚያውቀው ነገር የለም። ምን ያተኛታችሁ ሲያስፈራ ይብላችሁ ጋይስ። ነገ እሁድ ነውና ልጆች እኔ ራሱ አይኔ ይብላችሁ እንቅልፍ እስካሁን አልተኛም። 6 ሰዓት ምናምን ሆኗል፣ ከሌሊቱ 6 ሰዓት ተኩል ነው ምናምን። አሳያችኋለሁ ያሉበትን ሁኔታ። ነገ ይቆርባሉ እና ጾም እንፍታ ነው የምለው። እስካሁን ድረስ እንግዲህ ፋሲካ ከተፈሰከ ጾም አልፈታንም። ጾም እንፍታ እለዋለሁ ጋይስ። ምን እንደሚልን አብረን እናያለን። ተከታተሉ። የልጆቹን አተኛኝ ታሳያችኋለሁ። ጉድ ነው ጉድ። አባ ተነስ 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 ተነስና ጾም እንፍታ። ጾም እንፍታ ተነስ። እስካሁን ምን ጾም ፈታን ፋሲካ ከተፈሰከ በኋላ። ተነስ ተነስ ተነስ። ጾም እንፍታ ጾም እንፍታ። ፋሲካ ከተፈሰከ መች ጾም ፈታን? ጾም መች ፈታን? ጾም እንፍታ። ጾም መች ፈታን? የእሱን ጾም እንደከረምን ከዛ ፋሲካ ከተፈሰከ በኋላ አልፈታንም ጾም። አሁን መፍታት የለብንም። አልጋውም አልመቸን አለ። መሬት ሆነን እንፍታ። ማምርሽ ነው እንደምንድነው? ጾም እንፍታ እያልኩ ነው አባ። ሌላ ቦታ ይፈታል እንዴ? እናውቃለሁ። ታዲያ እስካሁን ድረስ ለምንድን ነው እኔ ጋር ጾም ያልፈታነው? አባ የምሬን ነው። ጾም እንፍታ። እኔ በጣም በቃ ጾም እንፍታ። እሺ ነገ አይነን ግለጥ መጀመሪያ። አይነን ነገ ቀጠሮ የሚባል ነገር አለ እንዴ ደግሞ? በማርያም እንተኛ በቃ በሳሽ ጾም መች ፈታ? ፈተና እንደ ፋሲካ ሳምንት ምግብ ነው እና ምንድን ነው? ጾም እንፍታ ነው እናንተ። በምን ነገ እኮ ሰንበት እኮ ነው፣ ቤተክርስቲያን እንሄዳለን። እና ታዲያ ቢሆንስ ምንድን ነው የምትይው? እና ብንሄድስ ምን ችግር አለው? እግዚአብሔር ጾም አትፍቱ ይላል እንዴ? እና እንደዛ አላልኩም። ነገ ሰንበት ነው እናስቀድሳለን አልኩሽ። እና ብናስቀድስ ምን ችግር አለው? የምርሽ ነው እንደምትይው? አባዬ እና በእናትህ ናፍቀኸኛል ሲጀመር። እኔ ና እንዴት እንደናፈቀኝ ሲጀመር። እሺ አመሰግናለሁ። በቃ አንተኛ ማለት ምንድን ነው አመሰግናለሁ ማለት? ነው ጾም እንፍታ ነበር ትፍቅና። እሺ እንፈታለን። ከበሬ ነው ተሰሚ
ማስኪንተኛ ተኛማሙሽ ነው። በጧት የምንነሳው እኮ ዛሬ ገና 6 ሰዓት እኮ ነው ከሌሊቱ። ማለት ነው ዳናሽ ግን ማሙሽ ነው። ጾም እንፍታ። እንፈታለን አልኩሽ እኮ አይደል? ነገ አይደለም ዛሬ ነው የምፈልገው። ዛሬ ነው ጾም እንድንፈታ የምፈልገው። አለበዛውም እንዴ ጾም 2 ወር ጾምን ከዛ ደግሞ ሲፈሰክም ጾም ሳንፈታ ቀረ። ዛሬ መጨረሻችን ነው። አልጋ አይመቸንም፣ እዛ ሳሎን እንሂድ። አልጋ አይመቸንም፣ እዛ ሳሎን ሄደን እንፍታ። እሺ ነገ እሺ ምንድን ነው ነገ? ማይክለሽ ቢሆን እንደምን ነው ማለት ነው። የምሬን ነው አባ በእናትህ ጾም። እሺ ነገሩ ኩሻለ እንደምትሆን እንደኛ ካለክ ነገ ልጆቹ ቀርቧል እንዴ? ዛሬ አስቀድሰን ልጆቹ መቁረብ አለባቸው። አባ ለምንድን ነው በስሜት እየተረማመድክ ያለው ግን? ከስሜት ጋር ምን አገናኘው? ጾም መፍታት የለብኝም ከባሌ ጋር ጾም መፍታት የለብኝም። ማርያም እንፈታለን ነገ በቃ እሺ እሺ ወይ ማውን በሌሊቱ ተነስተሽ ምስለም ፕራንክ ግን ጾም አልፈታንም። ማርያም እስካሁን ጾም መፍታት አለብኝ። መስሉ ነው አባ። አረማ በማርያም ተኝተኛት እስኪ እናንተ ፍረዱን እግዚአብሔርን። እስከዛሬ ድረስ ጾም ሳንፈታ ምን አስበው? ስለምን ስሞታ ምትወራጭ እንዴ? እሺ ውድ ቤተሰቦቻችን እንግዲህ እንዳያችሁት ነው። በገልጾቹ ስለሚቆርቡ ነው እንጂ እንፈታ ነበረ እና እንግዲህ ሌላ ቀን ቀጠሮ ይዘናል። ስንፈታ እንግዲህ ቪዲዮ ስለማንቀርጽ ምን ማድረግ አይቻልም። ደህና ሁኑ። እንወዳችኋለን። ባይ ቻው በላቸው። በዚህ አድርገህ ቻው ባይ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ